ኤችፒ ከሚያመርተው ደ ቤስት የሚባለውን ፍላግሺፕ ደ ፋስተስት የሚባለውን ላፕቶፓቸውን ላሳያችሁ። ኦመን ማክስ 16 ይባላል። የዘንድሮ ምርት ነው። በ2025 ነው የወጣው። እስከ RTX 5090 ድረስ ኮንፊገሬሽኖች አላቸው። አጠር ያለ ሪቪው ልስጣችሁ። ላፕቶፑን እንደምታዩት በጣም ነው የሚያምረው። በዛ ላይ በጣም ስሊም ነው። ከስር ደግሞ ኤልኢዲ ባር ላይት አለው እንደምታዩት። ኪቦርዱም ትራንስሉሰንት ኪቦርድ ነው። እንደዚህ ኪቦርድ የሚያምር ኪቦርድ አይቼ አላውቅም ላፕቶፕ ላይ ቱ ቢ ኦነስት። ከጀርባም ጥቁር ነው፣ ማት ብላክ ነው። ትንሽ ፊንገርፕሪንት በጣም አትራክት ያደርጋል። አልሙኒየም ቦዲ ነው፣ ከላይም ከትትም አልሙኒየም ቦዲ ነው ያለው። እና ስለ ስፔኩ ልንገራችሁ። ስለዚህኛው ኮንፊገሬሽን 16 ኢንች ሆኖ ኳድ ኤችዲ ፕላስ 240 ሄርዝ ሪፍሬሽ ሬት አለው። የዘንድሮ ማለትም በጄኔሬሽን ካያችሁት 16ኛ ጄኔሬሽን ማለት ትችላላችሁ። ኮራል ስራ 9 275 ኤችኤክስ በጣም ኤፊሽንት ኢነርጂ ኤፊሽንት መልቲኮርም ሲንግል ኮርም በጣም ቆንጆ የሆነ ፕሮሰሰር በጣም ፈጣን ፕሮሰሰር አለው። 32 ጂቢ ራም በ1 ቴራ ኤስኤስዲ እስከ 2 ቴራ በ64 ጂቢ የሚመጣሉ። በRTX 5080 ነው ይሄ 16 ጂቢ ያለው። እስከ RTX 5090 ድረስ ኮንፊገር ማድረግ ትችላላችሁ በ24 ጂቢ ግራፊክስ ማለት ነው። በጣም ከምንም በላይ ግን የወደድኩት ሉኩን ነው። ስፔሻሊ ይሄ ኪቦርዱ አንድ የወደድኳት በጣም አለች። ላሳያችሁ እሷን ኮንፌቲ ነው ምናምን የሚሏት ያ ኮንፌቲ ሉክ እንዴት እንደሚያምር ሉክ ከስር እንዴት እንደሚያምር በጣም ነው የሚያምረው። በጣም ነው የወደድኩት። በነገራችን ላይ ኦመን የሚባል ላፕቶፕ እኔ በጣም ነበር የምጠላው አንቲል ዚስ። ስፔሻሊ እኛ ማርኬት ላይ የሚመጡት ይሄ ሪፓኮቹ ከቻይኖቹ በጣም ይግላሉ፣ በጣም ይበላሻሉ። የደረሰበት ያውቋል እና አልወዳቸውም በቃ ጄኔራሊ። ይሄኛው ግን እኔን ያሸነፈ ኦመን ነው። በጣም ኢምፕሬሲቭ ከሆኑ ነገሮች ውስጥ ኩሊንግ ሲስተም ነው። ቬፐር ቼምበር ኩሊንግ ሲስተም አለው። ምንም ነገር አንድ ላይ ያደርግላቸዋል። ኤአይ ነው የምትሰሩት፣ ጌሚንግ ነው፣ ሬንደር ነው የምታደርጉት፣ ምንም ነገር የሚሰራ ላፕቶፕ ነው። በዛ ላይ ፋኑ በኦፖዚት ዳይሬክሽን እየተሽከረከረ ራሱን የሚያጸዳ ፋን አለው። የመጀመሪያ ይመስለኛል ላፕቶፕ ላይ ሳይ እንደዚህ አይነት ነገር። ጌሚንግ ላፕቶፕ ያላችሁ፣ ኖርማል ላፕቶፕ ያላችሁም ሰዎች ታውቁታላችሁ ምን ያህል እንደሚቆሽሽ፣ ምን ያህል አዋራ እንደሚሰበስብ። ይሄ ምን ያደርጋል? በኦፖዚት ዳይሬክሽን ይሽከረከርና ውስጥ ያለውን አዋራ ውስጥ ያለውን ቆሻሻ ያወጣዋል ማለት ነው። እና በጣም የሚገርም እስከዛሬ እንዴት እንዳላሰቡት ራሱ ነው እንጃ። ግን በጣም ፊንገር ፕሪንት ታዩታላችሁ። የእጄ በጣም አትራክት የሚያደርግ እንትን ነው። ማት ነው ስክሪኑ። ፖርት ሴሌክሽን ኦልሞስት የምትፈልጉት ነገር በጠቅላላ አለ። ታንደርቦልት 2 አለ በዚህ በኩል ታይፕ ሲ፣ እዚህ ጋር ዩኤስቢ አለ፣ ከጀርባም የኢተርኔት ዩኤስቢ፣ እዚህ ጋር ሄርፎን ጃክ፣ ምንም የጎደለው ነገር የለም። እና ኤችፒ ራሱን ሪዲም ያደረገበት ላፕቶፕ ነው ይሄ ላፕቶፕ ነው። እና የኤችፒ እንግዲህ ፋስተስት የሚባለው ፍላግሺፕ ላፕቶፕ ይሄንን ይመስላል። አጠር ያለ ሪቪው ነው የሚሆነው ብያቸዋለሁ። ሌላ ያልነገርኳችሁ ነገር እዚህ ጋር የሴኪሪቲ ያለው ዌብካም ፓራኖይድ የምትሆኑ ከሆነ መዝጋት ትችላላችሁ። ፕላስ አይአር ስካነር አለው። ፊታችሁን ስካን አድርጎ ቀጥታ ፓስወርድ ሳታስገቡ ሎጊን ማድረግ ይችላል። ኤችፒ ኦመን ማክስ 16 እችን ትመስላለች። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ